ክቡር ወንድሜ አቶ አሻርሊ ሀሰን የቤኒሻንጉል ጉሙዝ የኦሮሚያ ፕሬዝዳንት፣ ክቡር ዶክተር ጋቱላዋክ የሶስታችንም ክልል ምክትል ርዕሰ መስተዳደር፣ ክቡራን የጀግናው መከላከያ ሰራዊት ጀግኖች ጀነራሎች፣ የሰራዊቱ አባላት፣ የሶስቱም ክልል አመራሮች፣ የማስተባበሪያ ጽሕፈት ቤት አመራሮች፣ የሀገር ሽማግሌዎች፣ አባገዳዎች፣ አለሲቄዎች፣ የሃይማኖት አባቶች እንኳን ፈጣሪ ረድቶን ለዚህ ቀን አበቃን። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። ኢትዮጵያ ሀገራችን በብዙ መስዋዕትነት በጽኑ መሰረት ላይ የቆመች፣ በዛም ምክንያት ብዙ ፈተናዎችን እያሸነፈች አባቶች በከፍተኛ መስዋዕትነት ያቆዩት ሀገር ወደ ላቀ ደረጃ እንድትሸጋገር ጥሩ መደላድሎችን እየፈጠረች ያለች ሀገር ነች። ባለፉት ዘመናት የተከፈሉትን መስዋዕትነቶች በልማት በመልካም አስተዳደር ይበልጥ ለማጠናከር እያንዳንዱ የራሱን የማስተዳደር መብቱን ተጠቅሞ በጋራ ደግሞ የጋራ ቤቱን ኢትዮጵያን በጋራ የመምራት አንዱ የቤት ልጅ አንዱ ሌላ ሳይሆን ሁሉም እኩል ሆኖ በኩል የሚሳተፍበት፣ በኩል ባለቤትነቱን ያረጋገጠበት፣ በኩል ተሳትፎውን በየደረጃው የሚያረጋግጥበት ምህዳር ለመፍጠር የሀገራችንን ፌዴራላዊ ስርዓት በከፍተኛ ደረጃ ለማጠናከር ሰፊ ስራዎች ሲሰሩ ቆይተዋል። ቅድም ክቡር ፕሬዚዳንት እንዳሉት ከሚለያዩን ነገሮች ይልቅ አንድ የሚያደርጉን ነገሮች ይበረታሉ። ልዩነቶቻችን ደግሞ የቋንቋ፣ የባህል፣ የሃይማኖት፣ ሌሎችም ልዩነቶች ህብር መሆንና የውበት ምንጭ እንጂ የመከፋፈል የመለያየት ምንጭ እንዳልሆኑ በተግባር ባለፉት ዓመታት የተሰሩ ስራዎች አሳይተዋል። ከዚህ በፊት የነበሩትን ስህተቶች፣ እጸጾች በማረም በማስተካከል መጻኢ የኢትዮጵያን እድል ደግሞ የተሻለ ለማድረግ አንድነቷን በላቀ ደረጃ ለማጠናከር ሰፊ ስራ ባለፉት ዓመታት ሲሰራ ቆይቷል። በሶስቱ ክልሎች በቤኒሻንጉል፣ በጋምቤላ እና በኦሮሚያ ክልል በጋራ የጋራ ጽሕፈት ቤት በማደራጀት የጋራ ልማቶችን መስራት፣ ያሉትን ችግሮች የመፍታት፣ ፈተናዎች ሲገጥሙን አንዱ ላይ የሚያላክክበት ሳይሆን በኃላፊነት በጋራ የሚመራበት፣ መፍትሄዎችን የሚሰጥበት ስራዎች በስፋት ሲሰሩ ቆይተዋል። በዚህ ስራ ውስጥ ስፔሻሊ ክቡር ፕሬዚዳንት አሻርሊ ከፍተኛ ኃላፊነት በመውሰድ የሶስቱንም ክልሎችን በማስተባበር ችግሮችን በመፍታት ተምሳሌታዊ ስራ ስለሰሩ በራሴና በኦሮሚያ ክልላዊ መንግስት ስም ማመስገን እፈልጋለሁ። የተጀመሩ ስራዎች እንዲጠናከሩ፣ የህዝቦች ትስስር እንዲጠናከር የማድረግ ስራ በስፋት ተሰርቷል። ይህ ጽሕፈት ቤትም የጋራ ለመስሪያ ቤትነት ብቻ ሳይሆን የጋራ የሶስቱም ክልሎች የጋራ የአንድነታቸው ምልክት ሆኖ ክፍተቶችን በመፍታት በጋራ የመልማትና በጋራ የመቀየር ሀገራችን ኢትዮጵያን በጋራ ወደ ላቀ ደረጃ የማሸጋገሩ ስራ አጠናክረን አብረን የምንሰራበት፣ የአንዱ ችግር የሚሆንበት፣ የአንዱ ልማት የሌላኛው ልማት የሚሆንበት፣ በጋራ ቆመን በጋራ ሰርተን በጋራ ተቀይረን በጋራ ሀገራችንን ወደ ላቀ ደረጃ የምናሸጋግርበት ትልቅ መሰረት የሚሆን ነው። የጽሕፈት ቤቱንም የሚመሩ አመራሮች በዚሁ ልክ ተባብራችሁ ጠንክራችሁ ከዚህ በፊት እንደጀመራችሁት ሁሉ ተጠናክራችሁ እንድትሰሩ በዚሁ አጋጣሚ አደራ ማለት እፈልጋለሁ። ኢትዮጵያኖች እርስ በርስ መቀባበል፣ አንዱ አንዱን የመጠበቅ፣ አንዱ አንዱን የማሳየት ኃላፊነት አለብን። እነዚህን ሶስቱን ነገሮች ካደረግን ኢትዮጵያ ጽኑ መሰረት ላይ የተገነባች ሀገር ስለሆነች ክፍተቶቿን ፈታ ወደ ላቀ ደረጃ መሻገር ትችላለች። እሱ መሆን የሚችለው ግን አንዱ አንዱን መቀበል፣ አንዱ አንዱን መጠበቅ፣
አንዱ አንዱን ማሳየት፣ አንዱ አንዱን ከፍ የማድረግ ስራ ተጠናክሮ በሁሉም ደረጃ መቀጠል አለበት። ይሄ የጋራ ጽሕፈት ቤት በኢትዮጵያ ደረጃም በጣም ተምሳሌታዊ የሆነ ለኢትዮጵያ ፌዴሬሽን ምልክት የሆነ ሌሎችም የሚማሩበት ጥሩ ስራ ነው እዚህ የተሰራው። ይህንን የኢትዮጵያ ፌዴሬሽን ከተቋቋመ ባለፉት 30 ዓመታት ይሄ ጽሕፈት ቤት የመጀመሪያው ጽሕፈት ቤት ነው። ስለዚህ ይሄ ለኢትዮጵያ ፌዴሬሽንም ትልቅ ትምህርት የሚሆን ነው። ሌሎችም ክልሎች ጋር ባለን ግንኙነት ሌሎችም አካባቢዎች ላይ ይሄ ጥሩ ተሞክሮ ጥሩ ተምሳሌታዊ የሆነ ተግባር ተጠናክሮ የሚቀጥልበት፣ የግጭት ነጋዴዎች ቦታ የሚያጡበት፣ ግጭትን ህዝቦችን እያጋጩ ደም እያፈሰሱ ተጠቃሚ የሚሆኑ ኃይሎች እድላቸው የሚዘጋበት፣ በትብብርና በጋራ የመልማት ስራ ተጠናክሮ የሚቀጥልበት ሁኔታ የሚፈጠርበት ይሆናል። ለዛም ትልቅ ትምህርት መሰረት የሚሆን ስራ በዚህ ስፍራ ተሰርቷል። የቤኒሻንጉል ጉሙዝ ክልል የአሶሳ ከተማ ይህንን ደግሞ ማዕከል ሆኖ የኢትዮጵያ የምዕራብ ክልሎች ሁሉ ማዕከል ሆኖ የሚያገለግል የኢትዮጵያ ምዕራብ ማዕከል የሚሆንበት፣ ይህም በማድረግ ሟርተኞች እንደሚሉት ሳይሆን በተግባር ኢትዮጵያ በልጆቿ መስዋዕትነት አንድነቷ የተጠናከረ በልጆቿ ላብ ደግሞ ብልጽግናዋ እየተረጋገጠ ወደ ላቀ ደረጃ የምትሸጋገርበትን ሁኔታ የምንፈጥርበት ይሆናል። ከዚህም ተምረን ሌሎች ክልሎች ጋር የምናሰፋበት ይሆናል። ዛሬ ለኢትዮጵያ ፌዴሬሽን በኢትዮጵያ የፌዴሬሽን ታሪክ ውስጥ አንድ ትልቅ መሰረት ትልቅ ተሞክሮ የሚሆን ስራ እዚህ አሶሳ በቤኒሻንጉል ጉሙዝ ክልል ተሰርቷል። እንኳን ደስ አላችሁ፣ እንኳን ደስ አለ ማለት እፈልጋለሁ። የአሶሳ ከተማ በጣም ተቀይራለች። ባየሁት ነገር በጣም ደስ ብሎኛል። በድጋሜ ወንድሜን ጠቅላላ የከተማን ነዋሪዎች እንኳን ደስ አላችሁ ማለት እፈልጋለሁ።